አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚነት ቻናል ቤተሰቦች ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ፣ አላህ ሀገራችንን ሰላም ያደርግልን። ዛሬ ይኸው በዚነት ቻናል ቤት ብቅ ብዬላችኋለሁ። የመዳም ቀሞች ግን አረብ ሀገር ያላችሁ እህቶቼ፣ እንዲሁም ደግሞ በየበረሃው በየእንትኑ መከራና ስቃይ የሚበላው ወንድሞቼ እህቶቼ ማለት ነው። እስከ መቼ ነው ግን በዚህ ሁኔታ የምትኖሩት? እስከ መቼስ ነው ሁልጊዜ ሲጠሩን አቤት ሲልኩን ወዴት ሆነን የምትኖሩት? አረብ ሀገር ስንት ዓመት አስቆጠራችሁ? እንዴትስ እየኖራችሁ ነው? ማንስ ምን ሆንሽ ብሎ እየጠየቀሽ ነው? ወይስ ማን ምን ሆንክ ብሎ እየጠየቀክ ነው? እርግጠኛ ነኝ ማንም አይጠየቃችሁ። ለምን እንወሻሻለን? ሰው እናንተን ሲፈልጋችሁ ጥቅም ሲፈልግ ብቻ ነው። የእናንተ ደህንነት የሚጠየቀው ገንዘብ ከተፈለገ ነው። የእናንተ ደህንነት የሚጠየቀው እርዳታ ከተፈለገ ነው። የእናንተ ደህንነት የሚጠየቀው ሰብስክራይብ ፍለጋ ነው። እናንተ በግጥም ስማችሁ የሚነሳው ሰው ከእናንተ እርዳታ ሲፈልግ ነው። ግን እናንተ እስከ መቼ ነው እድሜ ልካችሁን የአረቦች ገረድ ሆናችሁ የአረቦች ሰራተኛ ሆናችሁ እንደምትኖሩ አላውቅም። ገረድ የሚለው ቃል ስለተጠቀምኩ ደበራችሁ? እናንተ እኮ ከአረቦች ልጆች በምንም አታንሱ ብትበልጡ እንጂ። አረቦች የአረብ ልጆች የሚኖሩት ኑሮ ለእናንተ ይገባቸዋል፣ ግን አትሰሩ። ሁልጊዜ እናንተ ቦታችሁን አድርጋችሁ አይምሯችሁን አሳምናችሁ ያላችሁበት ነገር የአረብ ቤት ሰራተኛ ሆናችሁ እንጂ እናንተ ስኬት እናንተ ድሎት እንደማያምርባችሁ እንደውም እንደማያስፈልጋችሁ አይምሯችሁን አሳምራችሁታል፣ አሳምናችኋል። ይሄ ደግሞ ትልቁ ስህተት ነው። እናንተ በዚህ ነገር ተስማምታችሁ አሳምናችሁት የምትሄዱ ከሆነ በጣም ተሳስታችኋል። ሰራችሁ እኮ እድሜ ልካችሁን እነሱ ቤት እንድትሰሩ ሳይሆን እነሱ ጋር ሰርታችሁ እዛችሁ ገብታችሁ የተሻለ ነገር እንድትኖሩ እንጂ 2 ዓመት እነሱ ጋር 3 ዓመት 4 ዓመት 5 ዓመት 10 ዓመት 30 ዓመት የሚኖር አረብ ሀገር አለ። ለዛው መዳም ቤት እንደ ሰው ሳትታዩ ክብራችሁ ዝቅ ብሎ ሰርታችሁ በሰራችሁት እንደሰራችሁት እንደላባችሁ እንኳን የማይከፈላችሁ ሰርታችሁ ድካማችሁ እንኳን እስከሚለቃችሁ ድረስ የማታርፉ እግራችሁ እየዛለ እግራችሁ እየጋለ የምትሰሩ በማንም ዘንድ ግን ተመዝግናችሁ አታውቁም። እንዳትመሰገኑ ደግሞ ያደረገው እናንተ እራሳችሁ ናችሁ። ለራሳችሁ ክብራችሁን አልሰጣችሁትም። እራሳችሁ በራሳችሁ ክብራችሁን አልሰጣችሁትም። እራሳችሁ እናንተን እራሳችሁን አላከበራችሁትም። ሁልጊዜ እኮ የምትገኙት የእናንተ ክብር ዝቅ የሚልበት ቦታ ነው። ሁልጊዜ እኮ ከእናንተ ሊወሰድ እንጂ የሚሰጥበት ቦታ ላይ አትገኙም። እናንተን የሚጠቅማችሁ ቦታ ላይ አበደር አትገኙም። የእናንተ ክብር ዝቅ የሚልበት ቦታ ላይ፣ የእናንተ ገንዘብ የሚወሰድበት ቦታ ላይ፣ ከእናንተ ጥቅም ሲፈለግ አንደኛ ናችሁ፣ ግንባር ቀደም ሆናችሁ ትሳልፋላችሁ። እኔ ለምን ምንድን ነው ማውረስ የምትፈልጉት ለልጆቻችሁ? ስደትን፣ ጥገኝነትን፣ ዝቅ ማለትን፣ አንገት መጥፋትን፣ መሰደብን፣ መመናጨቅን ይህንን ነው ወይስ ዛሬ እናንተ የሰራችሁት ስደት እናንተ ዝቅ ያላችሁት ዝቅታ እናንተ የተሰደባችሁት ነገር ነገ ልጆቻችሁ እንዳይደግሙት ነው የምትሰሩት? እንደዛ ከሆነ እሰየው፣ የሚመሰገን ነው፣ የሚጨበጨብለት ነው። ግን በምን መልኩ ነው እናንተ እድሜ ልካችሁን አረብ ሀገር እየኖራችሁ እናንተም እኮ ልክ እንደ መዳሞች ኑሮ ያምርባችኋል። ቢገባችሁ ቢበልጥባችሁ እንጂ ቢያንሳችሁ እኮ ነው ይሄ። ግን መቼም እናንተ ለራሳችሁ ያልሰጣችሁት ክብር ማንም አይሰጣችሁ። ለምን ይሄንን እንደምላችሁ ታውቃላችሁ? ሁሉም ሰው እናንተን ለጥቅም ነው የሚፈልጋችሁ። ከሚዲያ ጀምሮ፣ ከቤተሰብ ጀምሮ፣ ከጓደኛ ጀምሮ እያንዳንዱ እናንተን የሚፈልጋችሁ ለጥቅም ነው። ለምሳሌ ሚዲያን እንውሰደው። የአረብ ሀገር ልጅ ሰብስክራይብ ልታደርግ ብቻ ነው የምትታወቀው።
አረብ ሀገር ያላችሁ የመዳም ቅመሞች እናንተ ሰብስክራይብ ለማድረግ ብቻ ነው የምትታወቁት፣ ወይም ቲክቶክ ላይ ፎሎ ለማድረግ ወይም ደግሞ ኤከሌ ታሟል እርዳታ አምጡ፣ መስጊድ ሊሰራ ነው ገንዘብ አምጡ፣ ቤተክርስቲያን ሊሰራ ነው ገንዘብ አምጡ። ከዛ በኋላ የሰበሰባላችሁ እናንተ እኮ ናችሁ የምትሰጡት። ቁጭ ብሎ ያሰባሰበ እናንተን በኮሜንት በምን በግጥም ያነገሳችሁ አካል የፈለገውን ነገር ከወሰደ በኋላ እናንተን ይረግጣሉ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ይላል ያገሬ ሰው። ለምን ረገጠኝ አትበሉ፣ ለምን ሰደበኝ አትበሉ። ለምን እንደማትሉ ታውቃላችሁ? ራሳችሁ ለራሳችሁ የሚገባችሁን ክብር አልሰጣችሁትም። ታዋቂ ሰዎችን ፕሮፋይል የምታደርጉ እናንተ፣ ዩቲዩበሮችን የምታሳድጉ እናንተ፣ የነሱን ቪዲዮ ሼር፣ ዲዊት፣ ኮፒ ሊንክ፣ ሰብስክራይብ የምታደርጉ እናንተ ግን ከነ መፈጠራችሁ የማያውቋችሁ እነሱ ግን ስደትን ሳያውቁት ድካምን ሳያውቁ በሀገራቸው እየኖሩ በእጃቸው ባለው ስልክ ገንዘብ ይሰራሉ። እናንተ ግን ምን ኢንተርኔቱ የነፃ ስልኩ በእጃችሁ የት ነው ተሰጣችሁ? የት ነው የምትገኙት? የት ነው 24 ሰዓት ሙሉ አፋችሁን ከፍታችሁ ስትረገጡ ቢረገጥበት ዘረኝነት፣ ብሔርተኝነት፣ ጥላቻ፣ መገዳደል ያለበት ቦታ የምትገኙት? አዎ እናንተ ለምን እደግመዋለሁ፣ ክብር አይወድባችሁ። ሰው ሲያከብራችሁ አትወዱም። አረ ተሳስቻለሁ። የምን ሰው እርሶ ራሱ መቼ ያከበሩና ነው? መጀመሪያ እኮ ራስ ይቀድማል። ወላሂ እስከ መቼስ ነው እኔ ልቅለጥ አንተ ብራ፣ እኔ ልቅለጥልህ አንተ ኑር፣ እኔ ልራብልህ አንተ ብላ፣ እኔ ልታረዝልህ አንተ ልበስ? ዋይ እስከ መቼ ነው? አይበቃም እንዴ? እስከ መቼ ነው የሰዎች መጠቀሚያ ሆናችሁ የምትኖሩት? እስከ መቼ ነው የእናንተ ገንዘብ ለስጋራ የሚወጣው? እስከ መቼ ነው የእናንተ ገንዘብ ለመጠጥ የሚወጣው? እስከ መቼ ነው የእናንተ ገንዘብ ለጫት የሚወጣው? እስከ መቼ ነው የእናንተ ገንዘብ ለሐራም ለዝሙት የሚወጣው? ለምን? አረ እንደዛ አትበይ፣ አስተግፍሩላህ ሐራም ትላላችሁ። ለውሎ አንጀት ማምሰድቅ እና ይበቃችኋል። ቁም ነገር ይበቃል። አረብ ሀገር ብትለፉ ያውናት ዱንያ አትሞላ። ከአንድ እንጀራ ያለፈ አትበሉም። ከፋችሁም ደላችሁም ትኖራላችሁ። ግን ህይወታችሁን እየኖራችሁ ነው ወይ? እየኖራችሁ እኮ አይደለም። ወላሂ እየኖራችሁ አይደለም። ሐቅ ናራ። እናንተ እኮ ከእንቅልፍ ወደ ኩሽና፣ ከእንቅልፍ ወደ ሽንት ቤት፣ ወደ ክሎሬክስ፣ ከስራ ደግሞ ወደ እንቅልፍ ነው የምትሄዱት። ቢያንስ የሚገባችሁ በቂ እንቅልፍ ሳትተኙ። እነሱ ላይ እኮ አንፈርድባቸው። አረቦች ላይ ልንፈርድ አንችልም። ባዳ ነው። ለምንኛ ራሳችን ለራሳችን አላሰብንም? አቃለው ችግር ነው። አቃለው ደልቶን አይደለም የወጣ ነው። ድሎትን ፈልገን አይደለም የወጣ ነው። ለስራ ነው። ተቸግረን ነው። መርዳት ፈልገን ቤተሰቦቻችን። አቃለው በዚህ ሁኔታ እስከ መቼ ነው መጀመሪያ? እስቲ ለራሳችሁ አስቡ በአላህ። አረ ተው ወላሂ ተው፣ ይብቃን። እና በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ተው ለራሳችሁ አስቡ። ወላሂ ይበቃችኋል።